ሰላም ቤተሰብ እንዴት ናችሁ? እኔ ሚካኤል ነኝ። በባለፈው ኢንትሮዳክሽን ቪዲዮ ለእናንተ ገንዘብ መስራት የምትችሉባቸውን የተለያዩ የኦንላይን ቢዝነሶች በሶስት ሌቭል ማለትም በኢዚ ሚዲየም እና ሃይ ሌቭል ብለን ከፋፍለን አይተን ነበር። በዚህኛው ቪዲዮ ስለ ኢዚ ሌቭል በደንብ የምናነሳ ይሆናል። ከኢዚ ሌቭል ነው የምንነሳው። እናም ይህኛውን ሴሽን ደግሞ ከኔ ጋር ዲስከስ የምናደርግ ይሆናል ማለት ነው። ቀጣይ ያሉትን ደቂቃዎች በትዕግስት ጠብቁ ማለት ነው። እናም ደግሞ ይሄኛውን ኢዚ ሌቭል ወይ ደግሞ ቀላሉ ሴሽን በስነ ስርዓቱ ሰርታችሁ ማለፍ የምትችሉ ከሆነ እና በቋሚነት እኛ የምንሰጣችሁን ታስኮች ሰርታችሁ ማለፍ የምትችሉ ከሆነ ቀጣዮቹን ሴሽኖች ቆንጆ ገንዘብ መስራት የምትችሉበትን መንገድ የሚያሳይ የተለያዩ ስራዎች እንደ ቲክቶክ አውቶሜሽን፣ ፍሪላንሲንግ እና አፍሪት ማርኬቲንግ ያሉትን ሌሎችም አሉ ስራዎችን የምናሳያችሁ ይሆናል ማለት ነው። እነዚህን ስራዎች ግን ለማግኘት ግዴታ ኢዚ ሌቭል ላይ ብቃታችሁ ማሳየት አለባችሁ ማለት ነው። ወደ ሀሳባችን ስንመለስ ከኢዚ ሌቭል ነው የምንነሳው ብለናል። ኢዚ ሌቭል በመጀመሪያ ለምን ተባለ የሚለውን ወደሚለው ሀሳብ ልምጣላችሁ። አንደኛ ላይ ኢዚ ሌቭል የተባለበት ምክንያት ማንኛውም ሰው መስራት የሚችለው ስራ በመሆኑ ነው። ያ ማለት ምንም አይነት ፊልድ ላይ ያለ ሰው አስተማሪ ሊሆን ይችላል፣ ዶክተር፣ ኳስ ተጫዋች፣ ምንም አይነት ፊልድ ላይ ያለ ሰው እና ምንም አይነት ጾታ ላይ ሴትም ወንድም የሚለይ አይነት ስራ አይደለም። ለሁሉ ሰው በመሆኑ በጣም ተወዳጅ ያደርገዋል ማለት ነው። ሁለተኛ ላይ ደግሞ ማስቀምጥላችሁ ደግሞ ሁሉም ሰው በጣም ትንሽ በሚባል ሰዓት ነው ሰርቶ ገንዘብ መስራት የሚችለው። ያ ማለት የቀናችሁን ትንሽ ሰዓት ብቻ በመጠቀም ገንዘብ መስራት ትችላላችሁ። ግፋ ቢል 2 ሰዓት 3 ሰዓት ሊፈጅባችሁ ነው። ይህችን ሰዓት በቀን ሳባክናችሁ ገንዘብ መስራት የምትችሉበት መንገድ በመሆኑ ነው ማለት ነው። ሶስተኛ ደግሞ በዶላር መክፈሉ ነው። በጣም ይሄ ለሁሉም ሰው አስደሳች ነው ብዬ ከማስባቸው መንገዶች ውስጥ አንዱ ነው። ምክንያቱም ሁላችንም የቅጥር ህይወት ላይ ባለንበት ሰዓት ደሞዝ ሲከፈለን በሎካል ነው። ያ ማለት በኢትዮጵያ ከረንሲ ነው የሚከፈለን። ስለዚህ ሁላችንም መቼስ አጥጋቢ የሆነ ደሞዝ እየተከፈለን ነው ማለት አይደለም። ኦልሞስት አቬሬጅ 10,000 የሚከፈለዋል። በጣም ብዙ ሰው በደሞዙ ደስተኛ አይደለም። ይሄ ግን ትንሽ ሰዓት ብቻ በመጠቀም በዶላር ገንዘብ መስራት እንችላለን። ከዚህ ጋር ደግሞ አያይዤ ደግሞ ማገናኘታችሁ ምንድን ነው? ምንም አይነት ስፔሻል ታለንት አይፈልግም። የተለየ ችሎታ፣ የተለየ እውቀት፣ የተለየ የትምህርት ሌቭል እንኳን አይፈልግም። አይታችኋል። ምንም አይነት ችሎታ ሳትይዙ ለምሳሌ ፍሪላንሲንግ ላይ ምናምን ገብታችሁ ገንዘብ ልሰራ የምትሉ ከሆነ የሆነ ለምሳሌ ግራፊክ ዲዛይነር ከሆናችሁ የግራፊክ ዲዛይን ኮርስ መውሰድ አለባችሁ። እውቀቱ ያስፈልጋችኋል፣ ልምድ ያስፈልጋችኋል። እዚህ ጋር ግን ልምድ አይፈልግም፣ እውቀት አይፈልግም። ምንም አይነት የሚያስቸግራችሁ እንትን የለም ማለት ነው። አይታችኋል። ምንም አይነት የተለየ ታለንት ሳትይዙ ገንዘብ መስራት ትችላላችሁ። በምን? በዶላር። አይታችኋል። ምን ያህል ሰዓት በመጠቀም? ትንሽ ሰዓት በመጠቀም። ይሄ በጣም ትልቅ እድል ነው እያስባለሁ እና ደግሞ በጣም ደግሞ ለሁሉም ሰው ይሄንን እድል አግኝታችሁ የምታባከኑ ከሆነ ከእናንተ ነው እንጂ ከኛ አይደለም። ምንም ኢንቨስትመንት የለውም። አይታችኋል። ምንም ኢንቨስትመንት የለውም ስላችሁ ባዶ ኢንቨስትመንት ማለት ነው። ጀስት ባላችሁ ስልክ እና ዋይፋይ ብቻ በመጠቀም ነው መስራት የምትችሉት። ገብቷችኋል። ምንም አይነት ገንዘብ ከኪሳችሁ አታወጡም። ወደ ኪሳችሁ ብቻ ገንዘብ ታስገባላችሁ ማለት ነው። ይሄ ተወዳጅ ያደርገዋል ማለት ነው። ወደ ኢዚ ሌቭል ስንመለስ እዚህኛው ሌቭል ላይ ወይ ደግሞ ቀላል የተባለው ሌቭል ላይ ምን አይነት የስራ አይነቶች አሉ፣ በምን አይነት መንገዶች ገንዘብ አመተህልናል የምትሉ ሰዎች ወደ ሀሳቤ ልግባ። ከዛ በፊት ግን ሁላችሁ ማወቅ ያለባችሁ ነገር ምንድን ነው? እዚህ ጋር መጠቅስላችሁ የስራ አይነቶች ኦልሞስት ብዙዎቻችሁ ታውቁታላችሁ፣ ብዙዎቻችሁ ደግሞ አታውቁትም እና ደግሞ አውቃችሁትም ደግሞ ገንዘብ እያገኛችሁ ገንዘብ የማታገኙ ሰዎች ደግሞ አላችሁ። እኛ ግን ምን አይነት መንገድ አመጣን? ብዙዎቻችሁ ማትጠቀሙበትን ለየት ያለ ሴክሬት የሆነ ቲፖችንም አመጣንላችኋል ማለት ነው። ያ ማለት ከተለመደው እናንተ
ከዚህ በፊት ከምታውቁትና ከሰማችሁት ውጪ ለየት ያለ ሀሳቦችን ነው ይዘን የመጣነው ማለት ነው። ሶ በጣም ትልቅ እድል ስለሆነ ሙሉ ቪዲዮውን ሳጨርሱ እንዳወጡ። ምክንያቱም በመሀል የሚነሳ ሀሳቦች ሙሉ ስላልሆኑ ሙሉ ቪዲዮ እስከሚያልቅ ማየት አለባችሁ ማለት ነው።